ሚስት ምጥ ሲይዛት ወይ ልትወልድ ስትል ወንድ ልጅ ወይም ባል ቀበቶ ፍታ ይባላል። ቀበቶ ፍታ የሚባለው ስለምንድን ነው? ያው ሆዱ እንዲራራ እና ያው በሰላም እንድትገላገል ቶሎ ቀበቶን ሲፈታ ምጡም ይላላል። ሲፈታው ቀበቶን ሲፈታው ያው ምጡም ይላላል ማለት ነው። ጫናው እንዲቀንስላት ብዬ አስባለሁ። አዎ ምጧ እንዲቀንስ ያው ጭካኔ እንዳይኖረው ላላ ሲያደርግላት ያንን የሆነ የእሱ እዝነት ነገር ይመስለኛል። እኔ እውቅና ያለኝ የመጀመሪያ ነው ዛሬ። ምጧ እንዲቀል ይመስለኛል። ምጧ እንዲቀልላት ይመስለኛል። ምጧ እንዳይጸናባት ቶሎ እንድትወልድ አላውቅም ማለት ያው እመሟ እመሜ ነው እንደለማለት ይመስለኛል። ቀበቶን ሂድና ፈታ ደግሞ አይገባም። ከቤት ውጣ ይባላል፣ ቀበቶን ፍታ ይባላል። ያው ሲገባ ቀበቶን ሲፈታ ያው እንትን ይላል። የአጥሮፍ አትስማሽ የሚባለው ምንድን ነው? ቅርታ ትንሽ ሱቅ የአጥሮፍ አትስማሽ ገንፎ እንደሚበላ ቀለው ግን ለምን እንደሆነ የአጥሮፍ ቤቢ ሻወር መሰለኝ። እሱ ያው በሰላም እንድትገላገል ያው ምርቃት ሲደረግላት በሰላም ትገላገላለች። እሱ ስለሱ እውቀቱ የለኝም። ነፍሰ ጡርና የአጥሮፍ አትስማሽ ማለት ምጥሽ ቀለል ብሎ ጩኸቱ ሳይበዛ በቀላሉ ተገላጋይ ማለት ይመስለኛል። ይሄን አላውቅም። እንም እውቅና የለኝም። ምን አላውቅም። ሰው ሳይሰማት ትውለድ፣ ሰፈርተኛው ሳይሰማት ብዙ ሳትጨነቅ ትውለድ ነው። እሱንም አላውቅም። ሁለቱንም አላውቅም። እናንተም ኮሜንት ሴክሽን ላይ ቀበቶ ፍቱ የሚባለው ለዚህ ነው፣ የአጥሮፍ አትስማሽ የሚባለውም ለዚህ ነው የሚለውን ነገር ትነግሩናላችሁ ማለት ነው። ፔስ